ሰላም ውድ የቲክቶክ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። ዛሬም እንግዲህ በተለየ ቪዲዮ ለሁለተኛ ጊዜ መጥቻለሁ ማለት ነው። ያው በተመሳሳይ ቪዲዮ ነው እንግዲህ የሚሆነው። ይሄን ቪዲዮ በተለይ መንገድ ለስዊፍት ቦክስ ባለቤት ለጌች እንድታደርሱልኝ ፈልጋለሁኝ። ጌች ቀደም በሆነ ሚዲያ ላይ ይቅርታ የሚዲያውን ስም ረሳሁት፣ እዛ ላይ ቃለ ምልልስ ሲያደርግ ነበርና ስላሳለፋቸው ነገሮች አንዳንድ ነገሮች ሲያወሩ ነበር። ኤኒዌይስ እኔ የሚመለከተኝ ስለ ወንድሜ ስለ ቢኒያም ስለተናገረው ነገር ነው። ከዚህ በፊት ባወራሁት ነገር ላይ ምን ብዬ ነበረ? ቢኒያም ሽብሬ ከጆኒ ጋር ሊወዳደሩ አይችሉም፣ አይመጥኑም። ያ ኤምኤምኤ ኢንተርናሽናል ኤምኤምኤ ላይ ነው የሚወዳደረው። ይህ ምናምን ብዬ የተናገርኩት የሆነ ነገር ነበረ። ቅድም ጌች ምን ሲል ሰማሁት። እኔም እኮ ግን ውጭ ወጥቼ እወዳደራለሁ፣ ሪከርድ ላይ ይደረግ ይችላል እንጂ ልወዳደር እችላለሁ። ነገሮችን ሲምፕል አደረጋቸው። መወዳደር እንችላለን። ማንኛውም ሰው ኧረ እባክህ ትቀልዳለህ እንዴ? እና ተወዳደራ ማድረግ ነው። ግን የኢትዮጵያ ሕዝብ ሞር ደግሞ ስፖርት አፍቃሪ ጭንቅላት ውስጥ የተፈለገው ምንድን ነው? ቢኒያም ያለበትን ሌቭል ዝቅ ለማድረግ፣ ነገሮችን ቀላል ሲምፕል ለማስመሰል። እስካሁን ለምን አላደረኩም ነበር? እስካሁን ለምን አላደረኩም? ወይስ ሌሎቹ ስለምን አላደረጉትም? ብቻ እኔ ስለ ማውራት የምፈልገው ለቤቢ ስላለበት ሌቭል ዝቅ ለማድረግ የተናገርክበት መንገድ ትንሽ ደስ ስለማይል ነው። ሁለተኛ ምን አለ? ከጆኒ ጋር የሚደረገው ፋይት ለጊዜው አልተሳካም። እኔ ነግሬያችኋል ነበር እንዴ? ይህች መክሰር አይፈልግም። ለምንድን ነው የሚያወዳድረው? እሱ አላሰቡማ እንደዚህ። መጀመሪያ ቢኒያም ያለው ላይ ነው። ስለዚህ ዝም ብለን እንሰክሳለን፣ እንላለን፣ እናወራለን እንዳለን። ከዛ በቃ በዚህ ወይ ጆኒን ከፍ እናረጋታለን ተባለ ምናምን። እኔ መጥቼ ደቅ አደረኩኝ። ከዛ የተፈጠረው ተፈጠረ ማለት ነው አይደለ? ወይ እኔም በውስጥ መስመር አውሩኝ፣ ወይ ካልሆነ ዮኒ ቬጋስን ማኔጀሩን አውሩት በየም ተናግሬ ነበር። መክሰር አትፈልጉም እናንተ። ሁለት የአንተ ልጅ እንዲዋረድብም አትፈልግም። በወሬ ከፍ ማድረግ ነው የምትፈልገው እንጂ እንዲዋረድብህ አትፈልግም። ሶኛ የሰጠነ ዋጋ ነበረ፣ አልተመቸም፣ አልተስማማ። በቃ እዛ ጋር ማቆም ነው። ለሴዶ እዛ ጋር 10 ሚሊዮን ብር ልስጥ፣ ያሸናፊ ወስዳል፣ የተሸነፈ ምንም አይወስድም ብላ ነበር እንዴ? ለሴዶ 10 ሚሊዮን ብር ከተሰጠ ለኢትዮጵያ ሕዝብ ነው መናገር ይናል። ለቢኒያም ስንት ይገባዋል? እኔ ባጭሩ ልንገርህ፣ የተሸነፈ ምንም አይወስድም፣ ያሸነፈ 15 ሚሊዮን ብር ይወስዳል። አሁኑኑ ቢኒያም ይመጣል። ሚዲያ ላይ ነው የምናገረው፣ አንተ ሚዲያ ላይ የማቀርበው። ከዛ ውጭ ግን ስለ ጆኒ ፕሮፋይል ጠይቀን ነበር። በፈረንሳይ ለጋስ የሚል የቲክቶክ አካውንት አለ። እዛ ሚዲያ ላይም ፖስት ተደርገው ነበረ። ምንም የላከው ነገር የለም አይደል እንዴ? የምየነ ምናምን የሚባል ተረት አለ። እኛ ሌላ ሀሳብ ሲመጣ እኮ አልሞት ባይ ተጋዳይ ምን አለ? ቢኒያምን አሁንም እኮ አለ ልናስመጣው ነው እየተነጋገርን ነው። ከውጭ ሀገር ፋይተሮች ጋር ያለውን ፕሮፋይል ቼክ አድርገን ከእነሱ ጋር ልናወዳድረው ነው።
እና ፕሮፋይልን ላከልን ብለው ነበር። እስካሁን አላኩልን። ኧረ እባክህ አንተ ከምታውቀው በላይ ፋይተር ቢኒያም አያውቅም እንዴ? አንተ እዚህ ከምታዘጋጀው በላይ እሱ እዛ እየተዘጋጀ አይደለም እንዴ? ቀልደኛ ትቀልዳለህ እንዴ? ምን አይነት ወሬ ነው? ምን አይነት ወሬ ነው የምታወራው? በቃ ካልቻልኩም ነው። ቢኒያምን ፍታው። ስለ ቢኒያም አታውራ። በቃ አልቻልንም በል። በህዝብ አይን ጆኒን ከፍ ማድረግ ፈልገን ነበረ። ያ ነገር አልተሳካም። ቅድም ነግሬያለሁ። 15 ሚሊዮን ብር ከፈል። ያሸነፈ ይወስዳል፣ የተሸነፈ ምንም አይወስድም። ለሲዶ እዛ ጋር 10 ሰጥተዋል እኮ። ይሄ ደግሞ አይከብድም። ለማለት ፈልጌ ነው። በተረፈ በቅርቡ አዲስ ነገር በቢኒያም በኩል ይኖራል። ከስዊፍት ቦክስ ከባለቤት ከጌች ጋር ምንም የሚገናኝ ነገር የለውም። ቢኒያም ከእግዚአብሔር ጋር ጥሩ ነገር ይዞ ይመጣል በቅርቡ። ይህን ላችሁ እወዳለሁ። አመሰግናለሁ።